ሰላም ጤና ይስጥልን የአኳት ቱቶሪያል ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ፈሳሽ ሳሙናን ለመስራት የሚያስፈልጉ ግብአቶች ወይም ኬሚካሎች ምን ምን ናቸው፣ እንዲሁም ጥቅማቸው ምንድን ነው የሚለውን እናያለን። እንደነዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ። እንግዲህ ፈሳሽ ሳሙና በብዙ አይነት መንገዶች እንሰራለን። በጣም ብዙ ኬሚካሎች አሉ ማለት ነው። ዛሬ ደግሞ ዋና የሚባሉትን ግብአቶች እናያለን። የመጀመሪያው ውሃ ነው ማለት ነው። እንግዲህ ፈሳሽ ሳሙናን ለማምረት ዋናውና አብዛኛውን ፐርሰንት የሚወስደው ውሃ ነው ማለት ነው። እንግዲህ ውሃን ደግሞ በሁለት ከፍለን ማየት እንችላለን። ሃርድ ዋተር እና ሶፍት ዋተር የምንለው ነው ማለት ነው። ሃርድ ዋተር ማለት ይሄ ጨዋማ ውሃ የምንለው ነው፣ ወይም በውስጡ ካልሽየም እና ማግኒዥየም የሚይዝ የውሃ ታይፕ ነው። ከዛ በተጨማሪ ሁለተኛው ደግሞ ሶፍት ዋተር የሚባለው ነው። ይሄኛው ደግሞ ምንድን ነው? በውስጡ ምንም አይነት አዮን የሌለበት ወይም በጣም የማግኒዥየም እና የካልሽየም አዮን መጠኑ በጣም ዝቅተኛ ያለው የውሃ ታይፕ ነው ማለት ነው። ከሁለቱ ተመራጭ የትኛው ነው ለፈሳሽ ሳሙና? ሶፍት ዋተር ነው ማለት ነው። ሶፍት ዋተር ቢገኝ በጣም ጥሩ ነው። ሶፍት ዋተር የምንለው ምንድነው? ዲስትልድ ዋተር የምንለው ነው። ነገር ግን ሃርድ ዋተርም ተጠቅመን መስራት እንችላለን። ይህን ደግሞ የምናደርገው ምንድነው? ቢውልደር የሚባሉ አሉ፣ በኋላ እናያቸዋለን። ቢውልደር የሚባሉት ምንድነው? ሃርድ ዋተር የነበረውን ወደ ሶፍት ዋተር የሚቀይሩልን ነው ማለት ነው። ወይም እነዚህ ማግኒዥየም እና ካልሽየም ሪሙቭ የማድረግ አቅም ያላቸው ኬሚካሎች አሉ። እነሱን ተጠቅመን መስራት እንችላለን ማለት ነው። ስለዚህ አብዛኛው ግብአቱ የፈሳሽ ሳሙና ውሃ ነው ማለት ነው። ሁለተኛው ኬሚካል ደግሞ ጨው ነው ማለት ነው። ወይም ሶዲየም ክሎራይድ ብለን የምንጠራው ነው። ጨው ለምን ይጠቅማል ካለን ፈሳሽ ሳሙናውን ለማወፈር ይጠቅማል። ነገር ግን ያወፍራል ስንል ዝም ብለን ብዙ ጨው መጠቀም አይደለም። ራሱ ኳልኩሌሽን አለው፣ ህግ መሰረት አለው ማለት ነው። በዛ ህግ መሰረት ተሰልቶ የምንጠቀመው ጨው ፈሳሽ ሳሙናውን ለማወፈር ይጠቅመናል ማለት ነው። እንግዲህ ከኬሚካሎች ጋር ያለው ባህሪ ይለያያል። ከአንዳንዶቹ ኬሚካሎች ጋር ሲገናኝ የማቅጠን ባህሪ ያለው፣ ከአንዳንዶቹ ደግሞ ጋር የማወፈር አለው። ፐርሰንቴጁን ማወቅ እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛ ደግሞ ምንድነው? ፕሪዘርቫቲቭ ነው። እንደምናውቀው ለብዙ ነገሮችም እንጠቀምበታለን በባህላዊ መንገድ። ፈሳሽ ሳሙናው ለረዥም ጊዜ እንዲቆይ ይረዳል ማለት ነው፣ ያግዛለሁ። ራሱን ችሎ እንደ ሜን ፕሪዘርቫቲቭ ወይም እንደ ማቆያ ሳይሆን የተወሰነ እንዲቆይ ያደርግልናል ማለት ነው። ሶስተኛው ኬሚካል እንግዲህ ላብሳ እንለዋለን። እንግዲህ ላብሳ ሁለት ስሞች አሉት ማለት ነው። ሰልፎኒክ አሲድ እንለዋለን ወይም ላብሳ እንለዋለን። ላብሳ አብሪቬሽን ነው ማለት ነው። ያ ማለት ሊነር አልካይል ቤንዚን ሰልፎኒክ አሲድ ተብሎ ይጠራል። እንግዲህ ፈሳሽ ሳሙና የሚሰራ ሰው ይህንን ኬሚካል ማወቅ አለበት። እንግዲህ ከዚህ ጋር እንደምታዩት ነው ማለት ነው። ይህኛው ኬሚካል እንደምታዩ ቡናማ ቀለም ያለው ወይም ወደ ጠላ የተመሳሰለ ቀለም ያለው ኬሚካል ነው። እጅግ አስፈላጊና ዋና የሚባለው ኬሚካል ነው። በቃ ይሄኛው ኬሚካል በምርታችን ውስጥ ካለ ወይም መጠኑ ከፍ ካለ ፈሳሽ ሳሙናው የማጽዳት አቅሙ አሪፍ ነው። ከዛ በተጨማሪ አረፋውም ቆንጆ ነው ማለት ነው። ስለዚህ ለአረፋና ለማጽዳት ይጠቅመናል። ሶስተኛው ጥቅሙ ደግሞ ቤዝን ለማግለል ነው። ምክንያቱም ምንድን ነው? ፈሳሽ ሳሙና የአሲድና የቤዝ ውጤት ማለት ነው። ስለዚህ ቤዝ ከበዛ እጃችን ይጎዳና ልብስም ይጎዳል ማለት ነው። ቤዝ የምንጠቀሙ ቤዝ ይሄን እንደነዚህ አይነት ነገሮች እንደነዚህ አይነት ጉዳቶችን እንዳያስከትል ይሄኛውን ባላንስ ለማድረግ ማለት ነው። በፈሳሽ ሳሙናችን ውስጥ የቤዝ መጠኑ ከፍ ካለ ይህንን ኬሚካል ተጠቅመን ዝቅ ማድረግ እንችላለን። አራተኛው ኬሚካል ኮስቲክ ሶዳ ይባላል። ሌላ ስሙ ደግሞ ሶዲየም ሃይድሮክሳይድ ነው ማለት ነው። ይሄ ጠንካራ የሆነ ቤዝ ነው። ባለፈውም እንደተነጋገር ነው ባለፈው ቪዲዮም ሰርቼላችኋለሁ። ኮስቲክ ሶዳ እጅግ አደገኛ እና
ከፍተኛ ጥንቃቄ ሊደረግበት የሚገባ ኬሚካል ነው ማለት ነው። እንግዲህ ኮስቲክ ሶዳ በዋነኝነት ሁለት ጥቅሞችን ይሰጠናል ማለት ነው። የመጀመሪያው ቆሻሻን ለማስወገድ በተለይ እነዚህ ቅባታማ ነገሮችን ለማስወገድ እጅግ አስተዋጽኦ ያደርጋል ማለት ነው። ሁለተኛ ደግሞ አሲድን ለማግለል ቅድም ላብሳ ቤዝን ለማግለል ብለናል። ይሄኛው ደግሞ አሲድን ለማግለል እንጠቀመዋለን ማለት ነው። ምን ማለት ነው ካልን ደግሞ በደና አሲድ መጠኑ ከበዛ አሁንም ልብስ ላይ ጉዳት ያደርሳል። ከዛ ደግሞ እጅ ላይም ጉዳት ያደርሳል። ስለዚህ አሲዱ ከበዛ ይሄኛውን ጨምረን ማስተካከል እንችላለን፣ ወይም ፒኤች አጀስተር ተብለው ይጠራሉ ማለት ነው። ላብሳና ኮስቲክ ሶዳ ማለት ነው። ስለዚህ ቆሻሻን ለማስወገድ በተለይ ቅባታማ ነገሮችን ለማስወገድ፣ ከዛ በተጨማሪ ደግሞ አሲድን ለማግለል እንጠቀመዋለን ማለት ነው። አምስተኛው ኬሚካል ደግሞ ሶዲየም ሲሊኬት ነው ማለት ነው። ሶዲየም ሲሊኬት እንግዲህ ውሃ የሚመስል ወይም ትራንስፓረንት የሆነ ፈሳሽ ኬሚካል ነው ማለት ነው። ይሄኛው ኬሚካል ደግሞ ምንድነው ጥቅሙ? ለማወፈር ነው ማለት ነው። ስቲክኒንግ ኤጀንት እንጠቀመዋለን ማለት ነው። ከዛ በተጨማሪ ይሄኛውን ቤዝ ስለሆነ አሲድን ለማግለት ይጠቅመናል፣ ወይም ፔቹን ለማስተካከል ይጠቅመናል ማለት ነው። በሌላ ቪዲዮ አሲድ ምንድነው፣ ቤዝ ምንድነው፣ ለፈሳሽ ሳሙና ከምንጠቀማቸው ውስጥ አሲዶቹ የትኞቹ ናቸው፣ ቤዝ የትኞቹ ናቸው፣ ከዛ ደግሞ ኒውትራል እነማን ናቸው የሚለውን እናያለን ማለት ነው። ለራሱ የሆነ ኮርስ ያስፈልገዋል ማለት ነው። ስለዚህ አንደኛ ለመወፈር ነው፣ ሁለተኛ ደግሞ ፔችን ለማስተካከል ነው። ከዚህ ጋር ግን ጥንቃቄ የሚጠይቅ ኬሚካል ነው ማለት ነው ሲሊኬት። ምክንያቱም ምንድን ነው አማውንቱ በፈሳሽ ሳሙና ውስጥ ስንጠቀሙ መጠኑ ከበዛ ክብደቱ በጣም ከፍተኛ ስለሆነ ይዘቅጣል ማለት ነው። አንዳንድ ፈሳሽ ሳሙናዎች አይታችሁ ከሆነ ከተጠቀማችሁ በኋላ ወይም ከላይ ውሃ ወይም ከስር ደግሞ ነጫጭ ነገር ሆኖ የሚሰቅጥ ነገር አለ ማለት ነው። ስለዚህ ፈሳሽ ሳሙናችሁ ላይ ይህን ከተጠቀማችሁ አማውንቱ በጣም ዝቅተኛ መሆን አለበት። ካልሆነ ግን ዝቅጠት ወይም ሴፓሬሽን የምንለውን ነገር ያስከትላል ማለት ነው። ወይም ብትተውት ይመከራል ማለት ነው። በተለይ ፓክድ አድርጋችሁ የምትሸጡ ከሆነ ማለት ነው፣ ወይም አሸጋችሁ የምትሸጡ ከሆነ ይህን ነገር መቀነስ ይኖርባችኋል ማለት ነው። ሌላኛው ስድስተኛው ኬሚካል ምንድን ነው? ሲኤምሲ ወይም ካርቦክሲል ሚታይል ሴሉለስ ተብሎ ይጠራል ማለት ነው። ይሄኛውም ምንድን ነው ጥቅሙ? መወፈሪያ ነው። በቃ ለመወፈርና ሳሙናው ዝልግልግ እንዲል ነው ማለት ነው። እንግዲህ እንደ ጀነራል መያዝ ያለባችሁ ማንኛውም ዱቄት ኬሚካል ወይም ፓውደር ኬሚካል የምንለው ነገር መጠኑ ከበዛ ሴፓሬሽን ያስከትላል፣ ወይም ዝቅጠትን ፕሬሲፒቴሽን የምንለውን ነገር ያስከትላል ማለት ነው። ስለዚህ ይሄኛውም አማውንቱ በደንብ የተጠናና አማውንቱ ከፍ ማለት የለበትም ማለት ነው። እንግዲህ ዝቅጠት አማውንቱ ከበዛ ዝቅጠት ያስከትላል ማለት ነው። ግን ጥቅሙ ምንድን ነው? ሳሙናችን ዝልግልግ እንዲልና እንዲወፍር ያደርግልናል ማለት ነው። ሰባተኛው ኬሚካል ሶዳ አሽ ወይም ሶዲየም ካርቦኔት ይባላል ማለት ነው። ይሄ ቢውልደር ነው። ቅድም እንደተነጋገር ነው ውሃ በሁለት ይከፈላል ብለናል። ሃርድ ዋተር እና ሶፍት ዋተር ነው ብለናል ማለት ነው። ግን ለፈሳሽ ሳሙና ለመስራት ሶፍት ዋተር ቢገኝ ሞር ተመራጭ ነው። ከሌለ ግን ይህን ሶዳ አሽ ተጠቅመን ሃርድ ዋተር የነበረውን ወደ ሶፍት ዋተር የመቀየር እንትን አለው ማለት ነው። ምክንያቱም ሶዳ አሽ በውስጡ ሶዲየም ስላለ፣ ሶዲየም ደግሞ ምንድነው አክቲቭ ሜታል ስለሆነ ወይም ግሩፕ ዋን ሜታል ስለሆነ ሞር ሪአክቲቭ ስለሆነ እነዛን ሪሙቭ የማድረግ አቅም አለው ማለት ነው፣ ሪያክት እንዳያደርጉ። ምክንያቱም ከሳልፌት ጋር ሪያክት በሚያደርጉበት ጊዜ ነው ፕሬሲፒቴሽን የሚፈጠረው ማለት ነው፣ ወይም ይሄ ነጫጭ ነገር ይፈጠራል ማለት ነው። ይሄኛው እንዳይፈጠር ያደርግልናል ማለት ነው። ሌላኛው ጥቅሙ ሶዳ አሽ ምንድን ነው? አረፋ ይጨምራል ማለት ነው። ቢውልደሮች አረፋ የመጨመር አቅም አላቸው። ከዛ በተጨማሪ ቲክነስም የተወሰነ ይጨምርልናል። ከዛ ሶስተኛ ጥቅሙ ምንድን ነው ደግሞ ቤዝ ስለሆነ አሲድን ለማግለል ይጠቅመናል ማለት ነው። ወይም አሲድ መጠኑ ከበዛ ቅድም ያልፏችሁ ችግሮች እንዳይከሰቱ ይህንን ሶዳ አሽ በመጠቀም ማስተካከል አለብን። አሁንም ሶዳ አሽ ምንድነው? ፓውደር ኬሚካል ነው ማለት ነው። ስለዚህ ዱቄት ኬሚካል ስለሆነ ከመጠን በላይ ከበዛ አሁንም ሙቀት በሚያገኝበት ጊዜ
ምንድነው እነዚህ ጥቂት ኬሚካሎች ሴፓሬት እያደረጉ ወደ ታች ይዘጣሉ ማለት ነው። ስለዚህ ከላይ ሌላ ከስር ሌላ ሴፓሬሽን ስለሚፈጠር ይሄ ደግሞ የምርትን ጥራት ይቀንሳል ማለት ነው። አሁንም ጥንቃቄ ማድረግ አለባችሁ። ሶዳ አሽ ጥቅሙ ዋና ዋና ጥቅሙ ስንት ናቸው ማለት ነው? 3 ናቸው። የመጀመሪያው ሃርድ ዋተርን ወደ ሶፍት ዋተር ይቀይርልናል። ሁለተኛው አረፋ ይጨምራል። ሶስተኛው ደግሞ ምንድነው ውፍረት ይጨምርልናል ማለት ነው። ግን ውፍረት ይጨምርልናል ስንል እንደ ቲክኒንግ ኤጀንቶች አይደለም፣ ያግዛል ማለት ነው። እንግዲህ እንደ ሜን ካራክተር አናየው ማለት ነው። ያግዛል ነው፣ ኮንትሪቢዩት ያደርጋል ነው እንጂ ሌላ ቲክኒንግ ኤጀንት ብለን የምንጠራቸው ኬሚካሎች አሉ። ለምሳሌ ቅድም እንዳየነው ሲኤምሲ፣ ሌላ ጻንታንቀም፣ ኤችፒኤምሲ የሚባሉ ኬሚካሎች አሉ፣ ግን ያግዛል ማለት ነው። 9ኛው ኬሚካል ኤስቲፒፒ ወይም ሶዲየም ትራይፖሊ ፎስፌት ተብሎ ይጠራል ማለት ነው። ይሄ ኬሚካል አሁንም ዊክ ቤዝ ነው ወይም ደካማ ቤዝ ነው። አገልግሎቱ ከሶዳ አሽ ጋር ይመሳሰላል ማለት ነው። ሃርድ ዋተር ወደ ሶፍት ዋተር ይቀይርልናል፣ ለማወፈር ያግዛል፣ አረፋም እንዲጨምር ያደርግልናል ማለት ነው። አረፋም እንዲጨምር ይጠቅመናል። አሁንም ይሄኛው መጠኑ በጣም ከፍተኛ መሆን የለበትም፣ ምክንያቱም ዝቀት ያስከትላል ማለት ነው። ዱቄት ኬሚካል ስለሆነ ሴፓሬሽን ይፈጥራል። ሙቀት በሚያገኝበት ጊዜ፣ ፀሐይ በሚመተው ጊዜ ፈሳሽ ሳሙናው የታሸገበትን እነዚህ ዱቄቶቹ ሴፓሬት ኮአጉሌት እያረጉ ከዛ ወደ ታች እንትን ይላሉ፣ ሴትል ያረጉና ከታች ይቀመጣሉ ማለት ነው። አሁንም ጥንቃቄ ያስፈልጋል። እንደ ጀነራል አሁንም ደግሜ እነግራችኋለሁ፣ ዱቄት ኬሚካሎችን አማውንታቸውን ከፍ ማድረግ የለባችሁም ማለት ነው። 10ኛው ኬሚካል ኤስኤልኢኤስ ወይም ሶዲየም ላውሪል ኢተር ሰልፌት ተብሎ ይጠራል። ይሄ ዋና ኬሚካል ነው። ፈሳሽ ሳሙናው እንዲወፍር እንዲሁም አረፋ እንዲኖረው የሚያደርግልኝ ኬሚካል ነው። እስካሁን ካየናቸው እነ ኤስኤልኤስ፣ እነ ላብሳ፣ ጨው፣ ውሃ ሊሉት አይቀሩም ብዙ ጊዜ ማለት ነው። የትኛውም ፈሳሽ ሳሙና የሚሰራ ሰው እነዚህን ኬሚካሎች ይጠቀማሉ። በተለይ ይሄ ኤስኤልኤስ የሚባለው ኬሚካል ከጨው ጋር ይስማማል ማለት ነው። ስለዚህ ጨው ብዙ ከተጠቀምን ኤስኤልኤስን ብዙ ከተጠቀምን ይስማማሉ ማለት ነው። ስለዚህ የሆነ እንትን ነው፣ ስትሬት ነው እንትናቸው ማለት ነው። ግራፉ ስትሬት ነው ማለት ጨውም እየጨመርን ከሆነ ኤስኤልኤስም ይጨምራል ማለት ነው። ብዙ ጊዜ ጨውና ኤስኤልኤስ ይስማማሉ ማለት ነው። ስለዚህ ምንድን ነው ሁለት ጥቅሞች ናቸው መያዝ ያለባችሁ። አረፋን ይጨምራል፣ ከዛ በተጨማሪ ደግሞ ለውፍረት ያገለግላል ማለት ነው። ከዛ 11ኛው ኬሚካል ደግሞ ሲኤፒቢ ወይም ካፕ ቢ ብለን ወይም ኮኮ አማይን ፕሮፋይል ቪቲን ብለን የምንጠራው ኬሚካል ነው። ይሄኛው ኬሚካል ደግሞ ያው ዊክ አሲድ ነው። አገልግሎቱ ምንድን ነው? ለአረፋ ነው ማለት ነው። ሳሙናው ቅባታማ እንዲሆን ያደርጋል። ከዛ ደግሞ የተወሰነ ለውፍረት ያግዛል ማለት ነው። ለውፍረት ያግዛል። እንደ ሜን ካራክተር ግን አናየውም፣ ወይም ሜን ቲክኒንግ ኤጀንት ልንለው አንችልም፣ ግን ያግዛል ማለት ነው። ለውፍረት ያግዛል፣ አረፋ ይፈጥራል ማለት ነው። ወይም ፎሚንግ ኤጀንት ብለን የምንጠራው ነው ማለት ነው። አረፋውን ለመጨመር እንጠቀምበታለን። ከዛ ደግሞ ቅባታማ እንዲሆን ማለት ነው። ይሄ ቅባታማ ኦይሊ ናቸው እነዚህ ካፕቪ እና ሲዲ የምንላቸው ቅባታማ ስለሆኑ ሳሙናችንም ሞር ቅባታማ እንዲሆን ተስማሚ እንዲሆን፣ በተለይ እነዚህ ካፕቪ እና ሲዲኤ ለእጅ ሳሙናዎች ብንጠቀምባቸው ሞር ተመራጭ ናቸው ማለት ነው። 12ኛው ኬሚካል ሲዲኢኤ ይባላል ማለት ነው። ሲዲኤ አገልግሎቱ ምንድን ነው? ደካማ ቤዝ ነው። አገልግሎቱ ያው ቅባታማ ለማድረግ ለመወፈር እንዲሁም አረፋ የሚጨምርልናል ማለት ነው። እንግዲህ ከዚህ ጋር አረፋ የሚፈጥሩት እነማን ናቸው? እስካሁን ካየናቸው እንደ ሜን የሚባሉ ሰርፋክታንት ናቸው ማለት ነው። ሰርፋክታንት ተብለው የሚጠሩ ኬሚካሎች ናቸው። እስካሁን ካየናቸው ሰርፋክታንት ብለን የምንጠራቸው ምንድን ናቸው? ላብሳ፣ ኤስኤልኢኤስ፣ ካፕቢ እና ሲዲኢኤ ናቸው ማለት ነው። እነዚህ ሶስተኛው ሽታ ነው ማለት ነው። ሽታ እንግዲህ ያው ጥሩ መዓዛ እንዲኖረው ነው። እናንተ የፈለጋችሁትን አይነት
ሽቶዎች ወይም ልትጠቀሙ ትችላላችሁ። ብዙ ጊዜ የሚያገለግሉ ላቫንደር አለ። ላቫንደር ሌሎችን ታይፖች መጠቀም ትችላላችሁ። በተለይ ለልብስ ከሆነ ላቫንደር፣ ከዛ ለዕቃ ከሆነ ሌመን በትንሹ ወይም ምንም ሳንጠቀም መስራት እንችላለን። ለእጅ ከሆነ ደግሞ ብዙ አይነቶች አሉ ማለት ነው። ስትሮቤሪ፣ ሌመን ምናምን ልትጠቀሙ ትችላላችሁ። ይሄ ያው ሳሙናው እናንተ የሰራችሁት ሳሙና ሽታው ምን ይመስላል የሚለው ወይም ያው ለመማረክ ነው፣ ቫልዩ አድ ለማድረግ ነው እንጂ ከማጽዳት ጋር ከውፍረት ጋር ምንም ግንኙነት የላቸውም ማለት ነው። ነገር ግን እንዲሁም ከብዙ ሽታ የምናበዛ ከሆነ ሳሙናው ይቀጥናል ማለት ነው። ሳሙናው ይቀጥናል። ስለዚህ አሁንም ጥንቃቄ ያስፈልጋል ማለት ነው። ሁለተኛው ቀለም ነው። ያው ቀለም ለእይታ ነው። በቃ ሲታይ ፈሳሽ ሳሙናችን ምን መስሎ ይታይ ነው። ከዛ ቢጫ ይሁን ቀይ ይሁን ፒንክ ይሁን እናንተ ዲሳይድ አድርጋችሁ የፈለጋችሁትን ቀለም መጨመር ትችላላችሁ ማለት ነው። ቀለም ከአረፋ ከውፍረት ከማስለቀቅ ጋር አይያዝም ማለት ነው። ስለዚህ ለአፒሪያንስ ነው ማለት ነው። ምን መስሎ ይታይ የሚለውን ነው ማለት ነው። ደግሞ ፕሪዘርቫቲቮች አሉ። ለምሳሌ ፎርማሊን አለ ማለት ነው። ሌሎች ብዙ ፕሪዘርቫቲቮች አሉ። ነገር ግን ፎርማሊን በቀላሉ አክሰስ ማድረግ ይቻላል። ሌሎችም ኬሚካሎች አሉ። ከአሁን በጣም ብዙ ኬሚካሎችን አይተናል። እነዚሁም ሁሉንም ኬሚካሎች ተጠቅመን እንሰራለን ማለት አይደለም። ፈሳሽ ሳሙና በ3 ኬሚካል ብቻ ሊሰራ ይችላል። በ4 ኬሚካል፣ በ5፣ በ6፣ በ10 ሁሉንም ኬሚካሎች ተጠቅመን ልንሰራ እንችላለን ማለት ነው። ባለን ኬሚካል አካባቢያችን ላይ በሚገኘው ኬሚካል ተጠቅመን መስራት እንችላለን። በቀጣይ ቪዲዮ ፈሳሽ ሳሙና ፕራክቲካል ወይም የተግባራዊ ስልጠና እንጀምራለን ማለት ነው። ስለዚህ ይሄ ቻናል በጣም ይጠቅማችኋል። በተለይ ፈሳሽ ሳሙናዎች ወይም የጽዳት ምርቶችን ማምረት የምትፈልጉ ከሆነ ላይክ፣ ሳብስክራይብ ብታደርጉ ተጠቃሚ ትሆናላችሁ ማለት ነው። ከዛ በተጨማሪ የፈለጋችሁትን ጥያቄዎች ኮሜንት ላይ ማስቀመጥ ትችላላችሁ። እያንዳንዱን ጥያቄዎች አይቼ መልስ የምመልስላችሁ ይሆናል ማለት ነው። ቸር ሰንብቱ።